በዚህ የሚቀጥል ከሆነ ብልጽግና በሚቀጥለው ፓርቲዎች ቶታሊ ከምድር ላይ ጠፉ ይችላል። በዚህ ጠቅላይ ሚኒስትሩ በነበረው የፓርላማ ኢናጉሬሽን ላይ ሁልጊዜ ጆሮ ግንዴ ስር የሚያቃጭለው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ያሏት ቃል ናት። የዛሬ 7 ዓመት ፖዚቲቭ የሆነ አጀማመር ውሎ ቢያድር ኖሮ ዛሬ የምንመኛት ኢትዮጵያ ከፍታ ላይ ባገኘናት ነው። ሁሉ የተቋረጠው ከኤርትራ ጋር የነበረው ነገር ሁሉ አመሰገናቸው ጠቅላይ ሚኒስትሩ። ግን ውሎ አላደረም። ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። ሁለቱ መሪዎች ሲገናኙ ደስ ይለናል። አሁን ሲለያዩ ደግሞ ምን እንደለያያቸውም አናውቅም። የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለ ዛሬ አሰብን በምንድን ነው የምናገኘው? ዛሬም ግልጽ አይደለም። ማን ነው አሁን ኢትዮጵያ ሆኖ እየኖረ ያለው? ማን ነው ኢትዮጵያ ሆኖ የሚቀበረው? ማን ነው አፈርድም የሚለው? ጋን በጠጠር ይደገፋል ነውና ጠጠር የምታክልም ነገር አድርገናል። የነ ለማና የነ አቶ ገዱ የለውጥ ማርሽ መሪ የምንላቸውም ሰዎች ነበሩ። በህወሓት ዘመን ሰላማዊ ሰልፍ አድርገናል። ዛሬ እኮ አይል አይነ ውሃው የደፈረሰን ሰው ልክ አይደለህም ተብሎ የሚታሰርበት ዘመን ላይ ደርሰናል። ዜጎች በማይታወቅ ሁኔታ ተወስደው የት እንዳሉ ቤተሰብ የማያውቁ ያንን እኮ ስራ የታገልነው ለዚህ እኮ ህወሓት መራሹን ኢህአዴግ የታገልነው ከፋፈልከን በዘር አባለህን ብለነው የገፋኑና የታገልነውን ስራ ጥለን 7 ዓመት የጦርነት አውድማ ነው ያለችው። 3-4 ጊዜ ሄደን ያለቀውንም ህዝብ ፋይታ ለምን ነው ወሸሸ? ሪሊ የህወሓት መሪዎች እነ ደብረጽዮን እነ አቶ ጌታቸው ረዳ ሪሊ የትኛውን ህዝብ ይቅርታ ጠይቀው ነው ወዳጅነት ፓርክ ላይ ኬክ ሲቆረስ ያየ? እንዴ ያ ህዝብ ምንድን ነው? አሻሮ ነው እንዴ የተቆለ? አሻሮ እንኳን እኮ ጠላ ይሆናል። በድሮን በምን ያለው ለምንድን ነው እርስ በርስ የተጋደል ነው? ይሄ መጋደል የኢትዮጵያ ችግር አለ። ህወሓትና ብልጽግና መካከል ያለው የፖለቲካ መስመር ልዩነት የፈጠረው እዛ ጦርነት ውስጥ ገብተን የወደመውን የአገር ሀብት በቢሊዮን የሚገመት የሰው ቁጥር በሚያሳዝን መልኩ የውጭ ጠላት ሳይመጣብን እርስ በርስ ቁርሾ ይዘን የፖለቲካ ቁርሾ አንድ የትግራይ እናት 6-5 ልጆቿን ቀብራ ስታብድ ራሷን ስታጠፋ ይሄ አያሳዝንም? ይሄ እንዲወራ አይፈለግም። እነዚህ ችግሮች ለምንድን ነው ተነግረው ተነቅሰው ይማሉ? እነኝን እየደበቅን እስከ መቼ ነው የምንሄደው? ሲምፕሊ ትላንትና 7ኛ ዓመቱ የጠቅላይ ሚኒስትሩ ስልጣን መምጣት ሲከበር መላው ኢትዮጵያ ያከብረውም ነበር። ለምን አላከበረውም? ምንድነው 90% ኦሮሚያ ላይ ብቻ ያደረገው? ለምንድን የሌላው ኢትዮጵያዊ መሪ አይደለም ጠቅላይ ሚኒስትር? ያን ለውጥ ሌላው ኢትዮጵያ አብሮ ታግሎ አላመጣም? እዛ ለውጥ ውስጥ ቄሮ አልነበረም? ፋኖ አልነበረም? እነ እጀቶ አልነበሩም? እነ ዘርማ አልነበሩም? የጉራጌዎቹ ወጣቶች የሁሉም ትግል ነው። የሁሉም ትግል